ሆሳና የሚለው ቃል የመጣው ከዕብራይስጥ ቃል ሲሆን ሆሻይ ና ከሚል ነው። ሆሻይ ማለት ማዳን፣ መታደግ እንደማለት ነው። ብዙ ጊዜ ሆሴ ሲባል እንሰማለን። ማዳን፣ መታደግ፣ አዳኝ፣ መድኃኒት እንደማለት ነው። ስለዚህ ሆሻይ ና ማለት አሁን አድን ማለት ነው። እንግዲህ ይህ ቃል የተወሰደው ከመዝሙር 117 ወይም 118 ቁጥር 25 ጀምሮ ካለው ላይ አሁን አድን ከሚለው ቃል ነው ማለት እባክህ አሁን አድን መድኃኒቱን የሚለውን ትርጉም የሚሰጥ ነውና በዚህ ውስጥ እንግዲህ አባቶቻችን ብዙ ጩኸት ነበረ። ከአዳም ጀምሮ 5500 ዘመን ህዝበ እስራኤላውያን ቢጮሁም አይሁድና አሕዛብ በአንድነት ተነስተው ቢጮሁም ከዛ በፊት የተስፋው ቃል ነበር። ያንን ተስፋ ቃል ስለነበረ 5500 ዘመን እነሱም ቢጮሁ ነበር። እባክህ አሁን አድን፣ ከአርያም እጅህን ላክልን፣ እጅህን ስደድልን እያሉ እነ ልበ አምላክ ቅዱስ ዳዊት አስቀድመው የተናገሩት ትንቢት መሆኑ እንግዲህ ሆሳዕና የሚለው ያንን ትርጉም አቤቱ እባክህ አሁን አድን የሚለውን ያንን ይዛል። እንግዲህ ህዝበ እስራኤል ከኃጢአት ባርነት ከሰይጣን ዲያብሎስ ቀንበር ነፃ መውጣታቸውን የሚያበስሩበት ያንን ሆሳዕና አሁን አድነን የሚሉን ያንን ድነት የሚያበስሩበት ሆሳዕና ብለው እኛም ብለን እንዘምራለን። ሆሳዕና የሚለው እባክህ አሁን አድን የሚለውን ያንን ትርጉም ይዛል ማለት ነው። በዓሉ በቤተክርስቲያን የሚያስታውሰን በዋናነት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሊገባ ሲል ህፃናት የዘንባባ ዝንጣፊ ይዘው ልብሳቸውን እያነጠፉ ጌታችንን እንደተቀበሉ ያሳየናል። ነገር ግን ይሄ ቃሉ ቅድም ያወራ ነው ሆሳዕና ያልነው ትርጉሙ አሁን አድን የሚል ነውና እስራኤላውያን ይሄንን ቃል የሚናገሩት ብዙ ጊዜ በበዓለ መጸለት ወይም ደግሞ በዓለ ሰዊት ብለን በምንጠራው በአመቱ በሰባተኛው ወር በ15ኛው ቀን በሚያከብሩት ጊዜ ነውና በዚህ ጊዜ እስራኤላውያን ሁሉ ከቤታቸው ይወጣሉ። ከዚያ በኋላ ዳስን ይሰራሉ፣ በዛ ዳስ ውስጥ ይኖራሉ። ይህንን ሙሉን ለምን እንደዚህ እንደሚያከብሩ ኦሪት ዘሌዋውያን ምዕራፍ 23 ቁጥር 40 ጀምሮ በደንብ በሚገባ አለና እስራኤላውያን ይህንን በሚያከብሩ ጊዜ ለሰባት ቀን ነው የሚያከብሩት። በዚህ 7 ቀን ደግሞ ወደ 70 የሚጠጉ ወይፈኖችን ይሰዋሉ። በሰባተኛውም ቀን ቤተ መቅደሳቸውን እየዞሩ ሆሳዕና በአርያም የሚለውን ዝማሬ፣ የዘንባባ ዝንጣፊ እንደዚሁም ደግሞ መልካም ፍሬ ያላቸውን እጽዋቶች ዝንጣፊ ይዘው እየዞሩ ሆሳዕና በአርያም አሁን አድን፣ አሁን ታደግ እያሉ ይናገራሉ። በእርግጥ እነርሱ ያኔ ሲናገሩ አንድም ስለ ክርስቶስ መምጣት ስለ መሲሁ የሚናገር ነው፣ አንድም ደግሞ እግዚአብሔር እነርሱን በእህል በበረከት እንደባረከ ያንንም ደግሞ ያዘሩትን ያጨዱትን እግዚአብሔር ባርኮ እስከ ዓመቱ ድረስ እንዲያቆያቸው የሚያሳይ ነው። ስለዚህ ይህንን በማሰብ ቤተክርስቲያናችንም እውነተኛው እንግዲህ የቤተክርስቲያናችን እሸት ክርስቶስ ስለሆነ ቤተክርስቲያናችን ይህንን በማሰብ ቀኑን ሆሳዕና እያለች ታከብራለች። እንደዚሁም ደግሞ የመሲሁ የትንቢት ፍጻሜ መሆኑን ለማጠየቅ ይህ ቀን ይከበራል ማለት ነው። እዚህ ላይ አባቶች የተለያየ ነገር ይናገራሉ። የመጀመሪያው በአህያ ውርንጫላ ላይ የተቀመጠው አህዛብ ነው። ምክንያቱም አስቀድሞ የክርስቶስ ወይም ደግሞ የእግዚአብሔር ቃል ኪዳን ከእስራኤላውያን ጋር ብቻ ነው የነበረው። ነገር ግን ኋላ ላይ ከአህዛብም ጋር ቃል ኪዳን እንደሚገባ ለማሳየት አህያይቱንና ውርንጭላይቱን ክርስቶስ እንደወሰደ አባቶች ያብራራሉ። በሌላ በኩል ደግሞ ዘካርያስ 9 ምዕራፍ 9 ቁጥር 9 ላይ ትንቢተ ዘካርያስ ላይ ማለት ነው ጌታችን ኢየሱስ ክርስቶስ በአህያይቱ ውርንጭላ ላይ መምጣቱ ያም ደግሞ የትህትና ምሳሌ የትህትና ምልክት መሆኑን ያሳያል ማለት ነው። ስለዚህ በዋናነት ትህትናን ማሳየቱን ምክንያቱም በኪሩቤል ጀርባ ላይ ይቀመጥ የነበረ በእሳት ሰረገላ ይጓዝ የነበረ በአህያ ውርንጭላ ላይ መቀመጡ እጅግ በጣም ትሁት መሆኑን ነው። ሌላው በፈረስ ላይ ነገስታት ተቀምጠው ይመጣሉ። ያም ደግሞ ተዋጊነታቸውን የሚያሳይ ነው። ጌታችን ኢየሱስ ክርስቶስ ግን የሰላም ንጉስ እንደመሆኑ በምድር ላይ ሰላምን ለማምጣት የመጣ ስለሆነ በአህያይቱ ውርንጫላ ላይ ተቀምጧል። ኢሳይያስ ምን ብሎ ነው የሚናገረው? ምዕራፍ 1 ቁጥር 3 ላይ በሬ ገዢውን ይላል። በሬ ገዢውን አህያውም የጌታውን ጋጣ አወቀ ካለ በኋላ እስራኤል ግን አምላኩን አላወቀም ይላል። እንግዲህ እስራኤላውያንን ሲወቅሳቸው ነው። ህፃናት ሆሳዕና ሆሳዕና እያሉ በሚዘምሩበት ጊዜ እስራኤላውያን ግን አህያ ጌታዋን አምላኳን ባወቀች ጊዜ ዝም ብላ በምታገለግልበት ጊዜ እስራኤል ግን አይሁድ ግን በዛ አካባቢ የነበሩ ሰዎች ጌታቸውን አምላካቸውን አለማወቃቸውን ጠቅሶ ያስተምራልና ጌታችን አምላካችንን አህያዋ አውቃ ዝቅ ብላ ማገልገሏን የምንማርበት አገልግሎት የሰጠችውን የምናስብበት። ህዝቡ እንግዲህ መሲህ ይጠብቃል። ምክንያቱም እስራኤላውያን በወቅቱ የነበሩት በሮም ቀኝ ግዛት ስር ነበረ።
ስለዚህ ከዚህ ቀኝ ግዛት ስር የሚያወጣቸው ነፃነትን የሚሰጣቸው እንደ ሙሴ ያለ እንደ ኢያሱ ያለ መስፍን እስራኤላውያን በዘመናቸው ሁሉ ሲጠብቁ ነበረ። ከዛ ቀድሞ ከጌታችን ኢየሱስ ክርስቶስ በፊት ይሁዳ ገሊላዊ የተባለ አንድ ሰው ልክ እንደዚሁ እስራኤላውያንን ነፃ አወጣለሁ ብሎ ጭራሽ ይበልጥ እስራኤላውያን እንዲጨነቁና እንዲሞቱ መከራም እንዲደርስባቸው አድርጎ ነበረ። ግን ጌታችን ኢየሱስ ክርስቶስ እውነተኛ መሲህ መሆኑንና እስራኤላውያንን ነፃ እንደሚያወጣ ለማጠየቅ ሲሉ ይህንን ነገር አድርገዋል። ምንም እንኳን እነርሱ ከስጋዊ መንግስት ነፃ ያወጣናል ብለው ቢያስቡም ጌታችን ኢየሱስ ክርስቶስ ግን የነፍስ አርነታቸውን ያም ደግሞ ማንም ሊያወጣቸው ከማይችለው ባርነት እንደሚያወጣቸው ያሳያል ማለት ነው። እንግዲህ የዳዊት ዙፋን ይጠብቁ ነበር። ያንን ይጠብቁበት የነበረው እግዚአብሔር አምላክ ለአዳም የገባውን ቃል ኪዳን ከዛም ባለፈ ደግሞ ለነ ዳዊት የገባውን ቃል ኪዳን ያንን ይጠብቁ ስለነበረ የዳዊትን ዙፋን ተቀብሎ በነ ሶሎሞን ጥበብ በነ ሶሎሞን ኃይል ሆኖ እኛን ነፃ ያደርገናል ብለው ይጠብቁ የነበረበት ያንን ሁኔታ የምናስታውስበት ነውና ያንን ንጉስ ይጠብቁ ነበር። እሱ ግን ራሱን ዝቅ አድርጎ በአህያው ውርንጫ ላይ ተቀምጦ መጥቷል እና እንደው አይዛብ ምን ብሎ ያስቡ ነበር? ጌታ ንጉስ መሲሁ ነው ብሎ ካሰቡ በኋላ እንደው በአህያው ውርንጭላይቱ ላይ ቁጭ ብሎ ሲመጣ ሲያዩት እንደው በልባቸው ሌላ ሐሳብ ቢያስቡም እንኳን አይ በቃ ትንሽ ቆይቶ ቤተ መቅደስ ከገባ በኋላ ኃይሉን ይገልጣል የሚል ሐሳብ ነበራቸው እና ጌታችን ኢየሱስ ክርስቶስም ያንን አድርገዋል። እንደው ሐሳባቸውንም ለማሟላት ያህል ወደ ቤተ መቅደስ ገብቶ እንደው ቤተ መቅደሱንም በዛው ዕለት አጽድቶ ነው የወጣውና ጌታችን ኢየሱስ ክርስቶስ እና ያንን የዳዊትን ዙፋን ተቀብሎ በዳዊት ዙፋን ላይ ተቀምጦ እኛን ነፃ ያወጣናል ብሎ ያስቡ ስለነበር ያንንም ሐሳብ ይጠብቁ ነበር። ያንን ሲጠባበቁ ነበር። ሌላው ዳግማዊ ሙሴን ይጠብቁ ነበር። እንግዲህ ሙሴ ሕዝበ እስራኤልን ነፃ እንዳወጣ ሁሉ እኛንም ከሮም ባርነት ከሮም አገዛዝ ነፃ ያወጣናል ብሎ ያስቡ ስለነበር ዳግማዊ ሙሴን እናገኛለን ብሎ እንደ ሙሴ ይጠብቁ ነበር። ጌታችን ኢየሱስ ክርስቶስ እነሱ ምድራዊ ንጉስን ሲመኙ እሱ ሰማያዊ ንጉስ ሆኖ መጣ። ከምድራዊ ከሮም ነፃነት ነፃ ያወጣናል ብሎ ሲጠብቁ እሱ ደግሞ ከዲያብሎስ እስራት ነፃ አውጥቷቸው ሰማያዊ ኢየሩሳሌምን እንዲናፍቁ አድርጓቸዋልና ያንን የምናስብበት ያንን ይጠብቁ ነበር ማለት ነው። እና እንደው በአርያም እያሉ ሲዘምሩ ነበር። ሆሳዕና በአርያም ነው ሲሉ የነበረው እና እንደው አርያም ማለት ሰማይ ነው፣ ከፍታ ነው፣ ሰማያዊትን የሚያሳይ ነው። ነቢያት ብዙ አስቀድሞ ትንቢት ተናግሮ ነበር። እነ ዳዊት 144 መዝሙር ላይ ልበ አምላክ ቅዱስ ዳዊት ቀኝህን እጅህን ከአርያም ላክልን ሲል ነበር ሲዘምር ነበርና እነዚህም እንኳን ሚስጥሩ ባይገባቸውም ሆሳዕና በአርያም እያሉ ዘምሮለታል ለጌታ። ሆሳዕና ማለት አሁን አድን ነው ቅድም እንዳልነውና ከአርያም ወርደ አድነን ሲሉ ነበር ነቢያት እና ከአርያም እጅህን ላክልን ክንድህ ስደድልን ሲሉ ነበርና ክንዱ ያው ክንድ የተባለው ኢየሱስ ክርስቶስ ነው። የሚልከው ደግሞ አብ ነው። ያንን አብ ኢየሱስ ክርስቶስን ልኮ ነፃ እንደሚያወጣቸው ነፃ እንደሚያደርጋቸው ነቢያት አስቀድሞ ተናግረዋል። ያንንም ትንቢትም አጠቃላይ እየፈጸሙም ስለነበር የትንቢት መፈጸሚያም ለመሆን ያንን አድርገዋል። በሆሳዕና ዕለት የዘንባባን ዝንጣፊ የምንይዝበት ዋናው ምክንያት የመጀመሪያው ከበዓለ መጸለት ጋር ቅድም ካልኩት ከዘሌዋውያን ምዕራፍ 23 ጋር በቀጥታ የተያያዘ ነው። ምክንያቱም በዚያ ቀን በዓሉን ሲያከብሩ የግዴታ የዘንባባ ዝንጣፊ እንዲይዙ ተደርገዋል። በተጨማሪም ደግሞ የዘንባባ ዝንጣፊ በታሪክ ውስጥ የድልና የአሸናፊነት ምልክት ነው። ለምሳሌ በሮማውያን ባህል ያየን እንደሆነ ሮማውያን ወታደሮቻቸው ድል ነስተው አሸንፈው ሲመለሱ የሚያደርጉት የዘንባባ ዝንጣፊ ነው፣ ወይም ደግሞ በእጃቸው ይህንን የዘንባባ ዝንጣፊ ይይዛሉ። ሌላው ደግሞ ግሪካውያን ናቸው። እንግዲህ እንደምናውቀው የአትሌቲክስ ወይም ደግሞ የሩጫ ውድድር የተጀመረው እንደዚህ አይነት ነገር የተጀመረው በግሪካውያኑ ዘንድ ነው። ስለዚህ ግሪካውያኑ ምን ያደርጉ ነበር? ላሸነፈ ሰው በራሱ ላይ የወይራ አክሊል በእጁ ላይ ደግሞ የዘንባባ ዝንጣፊ ይሰጡት ነበር። ስለዚህ ይህ የድል ምልክት ነው። የዘንባባ ዝንጣፊ በታሪክ ውስጥ እንደምናየው የድል ምልክት ነው። በእስራኤላውያንም ታሪክ ደግሞ በመቃቢስ ዘመን የተመለከትን እንደሆነ ይሁዳ መቃቢስ የተባለው ግሪካውያንን አሸንፎ ሲመጣ ህዝቡ የዘንባባ ዝንጣፊ ይዞ ነው የተቀበለው። በመጽሐፍ ቅዱስም በዮሐንስ ራዕይ ምዕራፍ 7 ቁጥር 9 ጀምሮ ስናነብ ድል ላደረጉት የዘንባባ ዝንጣፊና ነጭ ልብስ እንደሚይዙ እናነባለን። ስለዚህ የዘንባባ ዝንጣፊ የድል የአሸናፊነት ምሳሌ ነው። ስለዚህ ክርስቶስም የሚያሸንፍ ሞዐ አንበሳ እንደምንለው አሸናፊው የይሁዳ አንበሳ ብለን እንደምንጠራው ክርስቶስ ኢየሱስም አሸናፊ መሆኑን ድል አድራጊ መሆኑን
የሚያሳይ ነው። ሌላው የምስጋና ምልክት ነው። የዘንባባ ዝንጣፊ ዘንባባ ስርዓቱ ምንን ያመለክታል የሚለው የምስጋና ምልክት ነው። እንግዲህ ዘንባባ ረጅም ነው፣ እንዲሁም ደግሞ ቀጥ ያለ ነው፣ አረንጓዴ ነውና በእኛ ህይወት ውስጥም ደግሞ ምስጋናችን እንዲሁ ቀጥ ያለ እንዲሆን እንዲሁም ደግሞ ቀጣይነት እንዲኖረው ሁልጊዜ ለምለም እንዲኖር በፈተና ውስጥ ሆነን ብቻ ሳይሆን በደስታም ጊዜ እግዚአብሔርን ማመስገን እንደሚገባ በምስጋና ህይወት እንድንኖር ከሚያደርጉ ነገሮች መካከል አንዱ ዘንባባ ይሄንን ያመለክታል ማለት ነውና የምስጋና ምልክት ነው። ሌላው ደግሞ የሰላም ምልክት ነው። ዘንባባ የሰላም ምልክት ነው። ጌታችን ኢየሱስ ክርስቶስ ሰላማዊ ንጉስ መሆኑን ሰላማዊ አምላክ መሆኑን የመሰከሩበት ነውና እኛም ዘንባባን መያዛችን የዘንባባ ስርዓት ይሄንን የሚያመለክት ነው። ይህለት ከህፃናት ጋር እንግዲህ መዝሙረ ዳዊት ላይ መዝሙር 8 ላይ ከህፃናትና ከሚጠቡ ህፃናት አፍ ምስጋናን ለራስህ አዘጋጀህ የሚል ቃል እናነባለን። ስለዚህ ከህፃናት አፍ ምስጋናን ማዘጋጀቱ ምንም እንኳን ያነበቡ ቃሉን በአንደበታቸው የያዙ ፈሪሳውያን ጸሐፍት የመጣውን መሲህ መቀበል እንኳን ባይችሉ እግዚአብሔር ንጹህ ልቦና ያላቸው ህፃናት እርሱን እንደሚቀበሉ ለማጠየቅ ህፃናት እርሱን እያመሰገኑ ጌታችን ኢየሱስ ክርስቶስ የተናገረውን ነገር ስንመለከት ህፃናቱ እንኳን ዝም ቢሉ መዘመራቸውን ቢያቆሙ የቢታንያ ድንጋዮች ይጮሃሉ ነው ያለው። ጩኸት ነው እንግዲህ አንዳንድ ጊዜ ብንጮህ እንኳን አንዳንድ ጊዜ ልባችን ንጹህ ካልሆነ ልባችን ካልጸዳ ልባችን ከቂም ካራቀ ልባችን ከበቀል ካራቀ አንደበታችን ከኃጢአት ካራቀ የምንጮኸው የምንዘምረው ዝማሬ ራሱ ጩኸት ይሆንብናል። ቅዳሴያችን ጩኸት ይሆናል፣ ማህሌታችን ጩኸት ይሆናል፣ ሰዓታታችን ጩኸት ይሆናል። ለምን? ልባችን ነው ትልቁ ንጽህና ማድረግ ያለበት። ስለዚህ የልባችንን ንጽህና ነው የሚፈልገው ጌታና የልባችን ንጽህና ከምንም ነገር የሚቀድም ነገር ስለሆነ ህፃናቱ እንኳን ዝም ቢሉ እንኳን የቢታንያ ድንጋዮች ተፈጥሮ ፍጡር እንኳን እናንተ ነገሩ ባይገባችሁም እንኳን እነዚህ ፍጡራን ግዑዝ ፍጥረታት የሆኑ ነገሮች እንኳን ተነስተው እኔን ያመሰግኑኛል ያገለግሉኛል ብሎ ጌታ ይዘምሩልኛል ይጮሃሉ እንኳን ብሎ ተናግሯልና ያንንም እናስብበት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በእነዚህ ልቦና ያለውን ነገር በትክክል ያውቃል። ዮሐንስ ወንጌል ምዕራፍ 2 ቁጥር 24 እስከ 25 ባለው ታሪክ ላይ ጌታችን ኢየሱስ ክርስቶስ በእያንዳንዱ ሰው ልብ ያለውን ያውቅ ነበርና አይተማመንባቸውም ነበር ይላል። እነዚህ ሰዎች አሁን ሆሳና ሆሳና እያሉ ቢያመሰግኑትም እንኳን በኋላ እንደሚክዱት ያውቃል ጌታ። ከጥቂት ቀናት በኋላ ስቀለው እያሉ እንደሚጮሁ ያውቃል። ለዛ ነው ጌታ እንደውም ዝም ሲል የነበረውና ዝምታን የመረጠው ጌታ በኋላ የሚክዱት አካላት መሆናቸውን በዝምታ ነው ያሳለፈው። ያውቃል በልቦናቸው ያለውንና እንደውም ጌታችን ኢየሱስ ክርስቶስ ምን ብሎ ተናግሯል? ይህ ህዝብ በከንፈሩ ብቻ ያከብረኛል ብሏል። ይህ ህዝብ ምክንያቱም አሁን ሆሳና ሆሳና እያሉ ሲዘምሩ የነበሩ ሰዎች በኋላ ስቀለው ማለታቸው አይቀር እና ይህ ህዝብ በከንፈሩ ብቻ ያከብረኛል ብሏል። ከዛ በኋላ ምን አለ? ልቡ ግን ከኔ በጣም ርቋል አለ። አስቀድሞ ልብስ በሁለት ነገር ይተረጎማል። የመጀመሪያው ልብስ ውድቀትን የሚያሳይ ነው። ምክንያቱም አስቀድሞ የሰው ልጅ በገነት ውስጥ ሲኖር በብርሃን ሸማ ተጠቅልሎ ተከቦ ነበረ ይኖር የነበረው። ኋላ ግን በበደሉ ምክንያት የምትከብድና ግዙፍ የሆነች ይቺ ልብስ ተሰጥቷለች። ስለዚህ የበደል ውጤት መሆኗ እኛም ደግሞ የበደል ውጤት የሆኑትን በደል የሆኑ ነገሮችን አውልቀን የብርሃን ሸማ የሆነው ክርስቶስን መልበስ እንዳለብን፣ እንደዚሁም ደግሞ ልብስ የክብር ምልክት ነው። እኛም ደግሞ ክብራችንን ከክርስቶስ በታች ማኖር እንዳለብን ያሳየናል። ስለዚህ በዚህ ጊዜ እንደ ክብር የተጠቀለልንባቸውን የተለያዩ የበደል የኃጢአት የመሳሰሉትን አልባሳት አውልቀን ክርስቶስን ልንቀበል ይገባናል ማለት ነው። ለጌታ የምናስገዛው ወይም ደግሞ የምናነጥፍለት መንፈሳዊ ልብስ ምግባራችን፣ የሰው ልብሱ ምግባሩ ነው ይባላል። ስለዚህ የኛ ምግባራችን ለጌታ ልብሱ ነው እና በስራ ስንኖር፣ በምግባር ስንኖር፣ በፍቅር ስንኖር፣ በመተሳሰብ ስንኖር፣ በአንድነት ስንኖር ይሄ ለጌታ የምናነጥፈው ልብሳችን ነው። ስለዚህ ራሳችንን ዝቅ አድርገን ራሳችንን ለጌታ በምግባር ስናስገዛ፣ በስራ ከእርሱ ጋር ለዘላለም ስንኖር፣ ቃል ኪዳኑ ስናስብ ይሄ ምግባራችን ስለሆነ ምግባራችን ልብሳችን በመሆኑ ይሄ የምናነጥፈው ልብሳችን ነውና ምግባራችንን ለሱ እናንጥፍለት ነው። ሌላው ደግሞ የምናነጥፍለት ለጌታ መንፈሳዊ ልብሳችን የንስሐ ህይወታችን ነው። እንግዲህ ብዙዎቻችን ከንስሐ ህይወት ርቀናል፣ ከንስሐ ህይወትም ርቀን ጠፍተናል። ብዙ ጊዜ ንስሐ እንደው ትዝ የሚለን የአብይ ጾም ሲመጣ ነው፣ ሰሞነ ሕማማት ሲመጣ ነው ንስሐ ራሱ ትዝ የሚለንና
ከዚህ እንደው ጌታችን ኢየሱስ ክርስቶስ የሚያስተምረን እንደው ከነዚህ የምንማረው ነገር ምንድነው? የንስሐ ህይወትን ለሱ ማንጠፍ እንዳለብን በንስሐ ብንቆሽሽም እንኳን ብንጠፋም እንኳን በንስሐ ሳሙና ታጥበን ወደሱ የምንመለስበትን የንስሐ ህይወትን በንስሐ ሳሙና የምንታጠብበትን የንስሐን ህይወት የመንፈሳዊ የንስሐ ህይወትን ልብስ አድርገን ማንጠፍ የሚገባን መሆኑን የምንማርበት ነው። ሌላው ለጌታችን ማንጠፍ የሚገባን ልብስ ደግሞ የስልጣን ልብስ ነው። እንግዲህ በስልጣን ላይ አይሁድ በስልጣን ላይ ቁጭ ብለው እንግዲህ አይሁድ ህፃናቱ ሲጮሁ ጸጥ አስብልል ዝም አስብልል ሲሉ የነበሩ ሰዎች ናቸውና የህፃናቱ ጩኸት አውቋቸው ሳይሆን ለስልጣናቸው ስለፈሩ እና በዚህ ዘመንም እንደው መፍራት የሚገባን ጌታችን ኢየሱስ ክርስቶስን ብቻ ህፃኑ ጩኸቶቹን ሳይሆን እነሱን ብቻ ሳይሆን ራሳችንን ዝቅ አድርገን ከስልጣናችን ወርደን ከንግስናችን ወርደን ራሳችንን ዝቅ አድርገን የስልጣኑን ለሱ እንደሚገባ እሱ የሁሉ በላይ መሆኑን አውቀን እና አምነን ለሱ መገዛት እንደሚገባን የምንማርበት ነውና ለጌታችን ኢየሱስ ክርስቶስ ምናነጥፈው ምንም እንኳን ባይኖረን እሱ ከሰጠን ላይ የስልጣንን ቢሰጠንም እንኳን በብሉይ ኪዳን ስልጣን የነበራቸው ሰዎች አሉ። እነ ዳዊት ራሳቸውን ዝቅ አድርገው የአመድን ነስንሰው ወደ እግዚአብሔር እስከ ማልቀስ ደርሷልና እኛም እንደው በዚህ ሳምንት ሆሳዕናን በምናከብርበት ጊዜ ይህንን ማሰብ ልብሳችንን ግዴታ ይህንን የለበስነውን ነጠላ የለበስነውን ልብስ ማውለቅ ሳይሆን መንፈሳዊ ልብሳችንን ማውለቅ ያስፈልጋልና ይህንን ማንጠፍ ያስፈልጋል። ፍቅርን ማንጠፍ ያስፈልጋል። የትዕቢትን ከራስ ማውለቅ ያስፈልጋል። ምቀኝነትን ከራስ ማውለቅ ያስፈልጋል። እነዚህን አውልቀን ስናነጥፍ እግዚአብሔር ያን በእኛ ይደሰታልና በአይሁድ ከተደሰተው በላይ በእኛ የሚደሰተው ደስታ እጥፉ ነው፣ እጅጉ ድርብ ነውና እነዚህን እናንጥፍለት። ሰሙነ ሕማማት እጅግ በጣም በቤተክርስቲያናችን የከበረ ሳምንት ነው። ካሉ የተለያዩ ሳምንቶች የከበረ ሳምንት ነው። በዚህ ጊዜ እንግዲህ ምዕመናን የክርስቶስን ሞት በማሰብ ከሞቱ በመሳተፍ ስቃዩን ደግሞ በህሊናቸው በማዘከር ሊቆዩ ይገባል። ይህንን በዓል በምናከብርበት ጊዜ አንድ ልናስተውል የሚገባው ነገር ምንድነው? ክርስቶስ የሰላም ንጉስ መሆኑን ነው። ምክንያቱም በአህያው ውርንጭላይቱ ላይ የመጣው ስለሆነ። ስለዚህ በህይወታችን ውስጥ ብዙ የሚረብሹን የሚያስጨንቁን ነገሮች ይኖራሉ። ስለዚህ የሰላም አለቃ የሆነው ክርስቶስን ወደ ህይወታችን ብንጠራው፣ ይህንን አምላክ በህይወታችን ውስጥ ንጉስ ብናደርገው ሰላምን ነይ ሂጂ የሚላት አምላክ ስለሆነ በህይወታችን ውስጥ ሰላም ማስፈን ይችላል። እንደዚሁም ደግሞ በዚህ በዓል እንግዲህ በበዓለ መጸለት 70 ወይፈኖች ንጹህ የሆኑ ወይፈኖች ይታረዱ ነበረ በሰባቱም ቀን። ስለዚህ ክርስቶስ ወደ ኢየሩሳሌም ከተማ የገባው ሊታረድ አማናዊ በግ ለመሆን ነው። ስለዚህ በዚህ ወቅት የክርስቶስን ክቡር ስጋና ቅዱስ ደም ለመቀበል እየተዘጋጀን እያሰብን ልንቆይ ይገባናል ማለት አንደበታችን ሆሳዕና እያለ ልባችን ግን ስቀለው የሚል ከሆነ ገና ኢየሩሳሌም አልደረስንም ማለት ነው። ገና ነን ማለት ከኢየሩሳሌም ርቀናል ማለት። ስለዚህ ወደ ኢየሩሳሌም ለመድረስ ምን ያስፈልጋል? በአንደበታችን የምንናገረውና የልባችን ሐሳብ የልባችን ምኞት አንድ መሆን አለበት። ልባችንንም ሆሳዕና እያለ አንደበታችንም ሆሳዕና ማለት አለበት። ግን በአንደበታችን እያመሰገንን በልባችን የምንክድ ከሆነ ይሄ ልክ አይመጣም። ስለዚህ በአንደበታችን የምንናገረው ነገር ውስጣዊ ማንነታችንም ወደዛ ማሸጋገር ያስፈልጋል ማለት ነው። ሁለተኛ ደግሞ ማሰብ የሚገባን በዚህ በዓል ምንድነው? ትህትና ትልቁ ነገር። የሰው ልጅ ልብሱ ትህትና ነው እንዳልነው ቅድም ትህትና ለሰው ልጅ መለያ ምልክቱ ነው። እንደውም ክርስቲያን የሚለየው በትህትና ነው፣ በስነ ምግባሩ። ቅዱሳን አባቶቻችን ተለይተው የሚታወቁት በዝምታ ነውና ለጌታችን ሆሳዕና ብለን እንደዘመርን ሁሉ በትህትናም ደግሞ ያንን ሆሳዕና የሚመስለውን አሁን ለማዳን የሚያደርገውን ስራ መስራት እንደሚያስፈልገን ያንን በህይወታችን መተግበር እንደሚያስፈልገን የምንማርበትና የምንረዳበት ነውና ያንን ብናደርግ መልካም ነው እላለሁ።